ቀን ቢያሳያት ትረዳ ጊዜ ነገር እውነት እንደተሰማት ነግራለን ይል ጠርታ ሐሳብ እኔን ጥሩውን ላንቺ እንድነግር ብላ ነቃች እኔን ጀግና እንድነግር ቆም ብሎ ማሰብን ለመግለጽ የተጠቀምኩበት አንድ ፊደል ነች። ማስተዋልን ከያዝን ጥሩ ውሳኔ መወሰን እንችላለን። በዚህ መሰረት ነው ንግግሩን የጀመረው። መረዳት ግላ ለምዳ ብርድን ብታውቅ ፈሪሆ ናና ጀግና እያለ እንዲሸልል ወለል በመፍጠር መንገድ ጀግና ቢዘምት ብላደራ በስሜት ነግራለን ይል አልጄ ስነሳ ባልት ምክር ላድር ነገን ላቅድ የኔና አንቺ ነገር ውርድ እሱ አድር ካምበስ ያብር ብላጥ ብቻኔ እንዳስ ድር ያብር ሲባል የሰማነው። እዚህ ላይ ደግሞ አንበሳም ካሰበበት ካስተዋለ ከተግባባ ከተማከረ አብሮ መስራት ይችላል ማበብ ይችላል ማለት ነው።